السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የምስራቅ አዘርነት በርበሬ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት ተከታታዮች እንደምን አላችሁ? እንግዲህ ያው በምስራቅ አዘርነት በርበሬ ወረዳ የተማሪዎች የምገባ ፕሮግራም ያው እንደቀጠለ ነው። እንደምታውቁት በባለፈው ሳምንት እንግዲህ በወረዳው በማል ጆንጎ ትምህርት ቤት የምገባ ፕሮግራም ተካሂዶ ነበር። በዛሬው ዕለት ደግሞ በአዳዘር ሼበል ቀበሌ በሞቴ አንደኛ ደረጃ ትምህርት ቤት ለህፃናት ምገባ ፕሮግራም ያው ተካሂዷል ማለት ነው። ይህ የምገባ ፕሮግራም ያው ተማሪዎች እንግዲህ በዚህ ዘርፍ ያው ሁሌም በንቃት እንዲከታተሉና የተሻለ ውጤት እንዲያመጡ እንዲሁም የመጠነ ማቋረጥና የመጠነ መቅራት እንዳይቀሩ የሚያደርጋቸው ነው ማለት ይህ ምግብ ደግሞ ያነቃቃቸዋል። ያው ይህ የምገባ ፕሮግራም በተሻለ ትኩረት ትምህርታቸውን እንዲሰሩና የተሻለ ውጤት እንዲያመጡ ያስችላቸዋል ማለት ነው። እንግዲህ ያው እንደ ሀገር ያው አንደኛውና ዋነኛው ያጋጠመ ያለው የትምህርት ስብራት ችግር አጋጥሟል። ይህ ደግሞ ለዚህኛው የህፃናት ምገባ ፕሮግራም ጉልህ ሚና አለው ተብሎ ይጠበቃል። ያው እንግዲህ በወረዳው ይህ የዛሬ የሞቴ ትምህርት ቤት ሁለተኛው ትምህርት ቤት ነው በወረዳው የምገባ ፕሮግራም አካሂደው። ቀጣይም ያው ሌሎች ትምህርት ቤቶች በተጠናከረ መልኩ ይቀጥላሉ ማለት ነው። እንግዲህ ያው ያጋጠመ ያለውን የትምህርት ስብራት ችግርን ለመቅረፍ የተማሪዎች የህፃናት የምገባ ፕሮግራም ያው ጉልህ አስተዋጽኦ አለው ማለት ነው። እንደ ሀገርም የትምህርት ስብራት ችግርን ለመቅረፍ እና ትውልዱን እንደ አዲስ በውጤታማ እንዲሆን ለማስቻል የህፃናት የተሻለ ሚና አላቸው። ይህም የተሻለ በንቃት እንዲከታተሉና ውጤታማ እንዲሆኑ ያስችላቸዋል ማለት ነው። ቀጣይ ምናልባት እንደወረዳም ቀጣይ ሌሎች ትምህርት ቤቶች አሉ። ከዛ እነኚህ ትምህርት ቤቶችም ይህን የምገባ ፕሮግራም ይቀጥላሉ ማለት ነው። ያው በዛሬው ዕለት የተካሄደው ለተማሪዎች ውጤታማነት ህፃናት በተለይም የትምህርቱ ዘርፍ ላይ ንቁ እንዲሆኑ የምገባ ፕሮግራም ያደርጋቸዋል ማለት ነው። እስከ ፍጻሜው ድረስ ያው ከኔ ጋር ስለነበራችሁ ቆይታ አመሰግናለሁ።